አጋንንት ወደ ውስጤ ግባ ተብሎ ኢንቫይት ይደረጋል። ይሄው እስቲ ስሙት እስቲ አንዴ 30 ጊዜ እያሉ ከመደንገጥ መቁጠሪያን አንስተ በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊትና ሞላ ሰውነቴን አማትባለሁ ብለህ አቡነ ዘበሰማያት ከደገምክ በኋላ ጀርባን እየጠራ ናግባ ወደኔ ከአንተ ርቆ ነው እንደዚህ እየረበሸ ያለው ወደ ውስጥ እንዲገባ ታደርገዋለህ ማለት ነው። ከዛ ወደ ውስጥ ሲገባ ትደበድበዋለህ። እጅግ አምርረው የሚጠሉት ነገር መናፍስት መቁጠሪያ ግርፋት ነው። እኔ ደግሞ ልንገር ወንድሜ፣ መቁጠሪያ የተቀበልክ ግርግዳ ላይ የሰቀልክ ትዳርህን ከማጣት በፊት ልጆችን ከመበተን በፊት መከራ ውስጥ ከመውደቅ በፊት ትብታብ ውስጥ ከመግባት በፊት ይህን መቁጠሪያ ከመኪና ከቤት ያው ጠራርገህ እንድታስወጣ በጌታ በኢየሱስ ስም እነግርሃለሁ። አየኸው አይደል? ማስገቢያ መንገድ ነው። ከ8 ወር ከ9 ወር በፊት ስለዚህ ጉዳይ ተናግሬያለሁ። መቁጠሪያ ወደ ሰዎች ህይወት አጋንንት እንዲገባ የሚያደርጉበት መንገድ ነው። በሱ ሲገረፍ ማንኛውም ሰው እንዲጮህ ያደርጋል። ምትሃት አለው፣ ድግምት አለው፣ አስማት አለው። በምትሃት ነው የገባ ነው፣ በድግምት ነው የገባ ነው እያለ አጋንንቱ ሲጮታ ያላችሁ በዚህ ሰው ቪዲዮ ላይ ደግሞ በጌታ በኢየሱስ ክርስቶስ ስም ማን ነው ትምህርተ መስቀል ወደ ውስጤ ግባ። እነዚህ ሰዎች በክርስቶስ አያምኑ። በየትኛው የመጽሐፍ ቅዱስ ክፍል ላይ ነው እንደዚህ አይነት የረከሰ ትምህርት ያለው? እነዚህ ናቸው እንግዲህ 666 ሉሲፈር እያሉ የሚቀልዱት ህዝብ ላይ ማለት ነው። ከነዚህ መተተኞች ራሳችሁን ጠብቁ።